about? It's been a while. I miss you, buddy. እና አዲስ አበባን እንዴት አገኛት? ዋው አዲስ አበባ በጣም ተቀየራለች። እኔ ስሄድ እኮ ኮርኮሮ በኮርኮሮ ነበር። አሁን አታዩም እንዴ? እንዳለ ቢልዲንግ በቢልዲንግ እኮ ነው። አንተ ራስህ እኮ ተቀይረሃል። ምንድን ነው ይሄ ነገር? እርጉዝ ነህ እንዴ? ምን እባክህ ጉቦ እየበላሁ እኮ ነው። ኦኬ አሪፍ ምግብ ነው ማለት ነው። እኔንም አንድ ቀን ወስደህ ታበላኛለህ አይደለ? ምኑን ቁቦ ኦር ጉቦ? ኧረ ይቅርብህ። እኔው እንደለመድኩ ብበላው ይሻለኛል። ሶ ምን እየሰራህ ነው አንተ አሁን? ቀበሌ? ዋው የራስህን ከፍተህ ነው? አይ እንግዲህ አሁንስ አበዛው። ጉቦውን ሰጥ ስለ ጭራሽ ቀበሌው ያንተ ነው ምናምን ትለኛለህ እንዴ? ገና እኮ አንድ ወር ነው ከሀገር ከወጣ። በቃ ኧረ ይሁን አታስበይኝ። ፍቺ በቃ ሰክሽ ቺኮች ምናምን በዚህ ሰራ። ኧረ እኛ አትበል የሆነ ላስነጥስ ስል ተውኩት ፊት። እሺ ባደጉት ሀገራት እንደምናየው ከሆነ መሪዎች ሀገር ማስተዳደር ሲከብዳቸው በገዛ ፈቃዳቸው ስልጣናቸው እንደሚለቁ እናያለን። እርሶስ ስልጣኑን ለመልቀቅ አላሰቡ? እሺ ይሄንን እንዳመቱ ምርጥ ቀልድ አድርገን እንወስደዋለን። እኔ ግን አላሰብኩም። ክሪስ ግን አወኩሽ ናኩሽ ነው አይደል? ቆይ እኛ ስልጣን ስንይዝ የኢትዮጵያ ሕዝብ ስንት ነበረ? 120 ሚሊዮን። አሁን ስንት ነው? 100 ሚሊዮን። የኛ ግብ ስንት ማድረስ ነው? 50 ሚሊዮን። ይሄን ሳናሳካ ደግሞ አንለቅም። ሁለተኛ ይሄ ሕዝብ ከሃይማኖቱ የራቀ እንደሆነ ማናችንም ጠንቅቀን እናውቃለን። እዚህ የሚመረተውን ስንዴ ሙሉ ለሙሉ ሕዝቡን እያጾመን ወደ ውጪ ኤክስፖርት ባናረግ ኖሮ ይሄ ሕዝብ ከፈጣሪ አይርቅም? ይርቃል። ፍልሰትን በተመለከተ ደግሞ ከንቲባችን ፍልሰት በእኔ ይብቃ ስላሉ ለሕዝቡ በማሰብ ነው የከለከለው። በመጨረሻ ክሪስ መቆንጠጥ አምሮሻል። ስንወጣ ትቆረጥያለሽ። አስታውሽኝ። ያሺ እስቲ። እሺ እኔ የምሎት ጋሼ አንቺ ብትዩ የንግድ ባንክ አካውንት ከፍተዋል እንዴ? ቆየው። የአዋሽስ ምንድን ነው? አባዬን ምን ብለሽው ነው ጥሎሽ ሄደው? አካውንት ክፈቱ ስላቸው ሄዱ። አንቺ ያምሻል እንዴ? ዛሬ እኮ ሰርጋችን ነው እንዴ? ይሁና አስበዋል። ይሄን ሁሉ ሰው አካውንት ማስከፈት እኮ ማናጀር ነው የሚያደርገው። እድሌንም አላስበላም። አይሆንም አልኩሽ፣ አይሆንም ነው። ቆይ እኔ ቀንቀና ሞኜ ተፈጠርኩ። እንደገና ደግሞ ለልጆቼ ላስተላልፉ? የምን ወረሽኝ? የምን ተስቦ ነው ይሄ? እኮ አሁን ጊዜው አይደለማ። በእናትሽ አርፈሽ ጨፍሪ። ሰው እየታዘበን ነው። አንተ ደግሞ ሁሉ ጊዜ ችግር አለብህ። እሺ እኔ የምልህ አንተ አካውንት ከፍተሃል? ነገውኑ ነው የፍቺ ወረቀት ምልክልሽ። አሰዳሪ፣ እንጭቅ፣ ፉጋ፣ ገልቱ፣ ሙጃሊያ አሉ። ሰልፉ እኮ ከኋላ ነው። ምንድን ነው እዚህ ጋር ስትሄን የጥያት ክል ድንጋዮችን እንመስላለን እንዴ? አሳጡት። በጣም ስለቸኮልኩኝ ነው። በእናታችሁ ወንድሜ ሐውልት ወይ ደግሞ ቅርሶች እኮ አይደለንም እኛ እኮ ዩኔስኮ ላይ እኮ ልንመዘገብ አይደለም እዚህ ጋር የተደረደር ነው። እውነት ነው። የጥያት ክል ድንጋዮች ስለያመራል እንዴ? ሂድ ወደ ተሰለፍ። አስገቡኝ። ልጅ ይዣለሁ። እኔም አርግዣለሁ። ኧረ እባካችሁ አስቀድሙኝ። ልጅ ይዣለሁ። ይከብደኛል እኮ የኔ እህት። ልጁን ተራ በተራ እየተቀባበልን እንይዘዋለን። 10 አረንጓዴ ጠርሙሶች መሰላት እንዴ እዚህ ጋር ስንደረግ እንዴ? ጡት እኮ አጠባዋለሁ። ለኛስ ምን ማለቴ እኛ እናጠባዋለን አይደል እንዴ? ሰዎች ምድረ አሽቃባጭ። ይሄኔ ሌላ ነገር ቢሆን እያላችሁ ነው። ጋጉንቸሩላ ግቢ አስኮናኝ ዜር ይስጥልኝ። አረ እኔም እኮ በጣም ቸኩያለሁ። አስገቡኛ። አፍህን ዝጋ። አንተ ሙቀራስ እንጭቅ። ዛሬ በእጅ ሰበብ እንዳትሆን። ምንድን ነው? ከመሰላል ላይ ወድቄ ነው። ኦኬ ለካ ዶክተር ነኝ። እሺ እንዴት ነው የሚያደርግህ? እጄን በጣም ነው የሚያመኝ። ወልቋል መሰለኝ። ያስቀምጣል እንዴ? አረ አያስቀምጠኝም። እሺ የማስመለስ ወይ ደግሞ የማቅለሽለሽ ስሜት ሳለው? አረ የለውም። እጄን እኮ ነው ያልኩህ ዶክተር፣ ሰምተኛል። እና ታይፎይድ ይሁንልህ፣ ታይፈስ ይሁንልህ፣ ጃርዲያም አለ ከፈለክ። አቤት ምረጥ። ኦኬ በሽታዬንም ራሴ ነኝ የምመርጠው። ያው ደንበኛችን እንደ ፍላጎቱ ይስተናገድ ብዬ እኮ ነው። እኔ የምልህ ዶክተሬቱን ግን ከመሬት ነው ያገኘው? ስነ ስርዓት። ሙያዬንማ እንድትሰድብ አልፈቅድልህም። ለፍቼበታለሁ እኮ ዘላለ ካላስቸገርኩ ተረኛውን አስገባልኝ። በዛው ልገለው ነው የእንጭቅ ልጅ። ይሄኔ የዛች የጠጅቱ ባል ውድ የሆነ ቦታ ወስዶ እያበላት፣ እኔ እዚህ እርመጠመጣለሁ። ተነሽ ቶሎ ልብስሽን ቀይሪ። እኔ ባልሽ አለ የተባለ ውድ ቦታ ነው ይዤሽ የምሄደው። የምርህን ነው?
ኧረ ነጠላ ብቻ ነው የምለብሰው። ታለጉሽ እንሂድ። ለመፍታት ተዘጋጅ። 1 2 3 አሁን ፍቺው። ሰርፕራይዝ በግ ተራ ነው እንዴ ውድ ቦታ ያልከኝ? በዚህ ጊዜ ከበግ በላይ ውድ ነገር ምን አለ? በግ ልንገዛ ነው አይደለ? ኧረ አይደለም። ደግሞ አንቺ ያለሽ እኔ ያለው ሌላ በግ ምን ያደርግልናል? ይሄ ሰው ያሟል እንዴ? እቤት እኮ የሚቀመስ ነገር የለም። ቁርስ ምን ልንበላ ነው? ለእሱ አትጨነቂ። ዲሊቨሪ አዲስ ያዘጋጀው ማለዳ ሜኑ የሚባል ከጠዋቱ 2 ሰዓት እስከ 5 ሰዓት የሚቆይ 25% ቅናሽ ያለው ፓኬጅ አዘጋጅቷል። እሱን እናዛችኋለን። በደቂቃ ውስጥ ከቻለኩልና ቁርሳችንን እንበላለን። ምሳና እራትስ ዳቦ በሙዝ ትበያለሽ። ወይኔ እድሌ! ይሄኔ የጠጂቱ ባል ዝም በይ። እኔ ያንቺ እንጂ የጠጂቱ ባል አይደለም። ልጄን በምን አየሃት ተመኘሃት የማትከለክል የምትሰጥ ናት። ልጄን በምን አየሃት ተመኘሃት ትልቅ መቀመጫ እኮ ነው ያላት። ልጄን በምን አየሃት ተመኘሃት ሜካፕ አትጠቀም ሂውማን ሄር ያላት። ልጄን በምን አየሃት ተመኘሃት 500 ብር ለወር የሚበቃት። ልጄን በምን አየሃት ተመኘሃት እንኳን አየሃት አገባሃት አገባሃት አስገባሃት አገባሃት አስገባሃት አገባሃት አስገባሃት አገባሃት አስገባሃት። ይህን በምን አየሽው ተመኘሽው ማንም አይነካው ባለ ጊዜ ነው። ልጄን በምን አየሽው ተመኘሽው የማያፈርሱበት የራሱ ቤት አለው። ልጄን በምን አየሽው ተመኘሽው ታክሲ አይጋፋም መኪናም አለው። ልጄን በምን አየሽው ተመኘሽው ኪሷ በት ያለ ገንዘብ ያለው ነው። ልጄን በምን አየሽው ተመኘሽው እንኳን አየሽው አገባሽው አገባሽው አስገባሽው አገባሽው አስገባሽው አገባሽው። ፍሬንድ ምግብ አይቀርም እንዴ እዚህ ቤት? ቆየን እኮ ከገባን አይደል እንዴ? ለኔ ለቅሶ ቤት መስራ አያስችለኝም። ተስፋ ቁረጥ። ለምንድን ነው የምቆርጠው? ልጁ ራሱ እኮ የሞተው በረሃብ ነው። አይገርምህም? ጠርጥሬ ነበረ። ምኑን ነው የጠረጠርከው? ተርቦ እንደሞተ ነው። ገና ከበረ ስንገባ ራሱ ንፍሮ ራሱ አልሰጡንም ነበር እኮ። እኔ ምን ወንድሜ ወፍጮ ቤት ነው እንዴ የምትሰራው? ማለት ለምን እንደዚህ አልከኝ? ወሬ እንዳለ እኮ ከጥራጥሬ አልወጣም ማለት ምስርስ እንዴ ምናምን ይለኛል እንዴ? ወይ እኔ ምንሽ ልጁ አልተማረም አሉ። ወሬ አይደበቅ እንግዲህ። ኧረ ተምሯል። ሁሌ ቤቱ ነው ተቀርቅሮ የሚውለው። መቼ ሲወጣ አይተነው እናውቃለን። ኢንላይት አካዳሚ ነው በኦንላይን ሁሉንም ኮርሶች የወሰደው አሉ። እሱ ብቻ አይደለም ደግሞ ከአዲስ አበባ ውጪ ሌሎች ክልሎች ብትሆኚ ራሱ ሁሉንም ኮርሶች በኦንላይን መውሰድ ትችላለሽ። ደግሞ ኔትወርክ እምቢ ቢልሽ ራሱ ሪከርድ የተደረገ ቪዲዮ ስላለ እሱን ይሰጡሻል። ምንም ነገር አያልፍሽም አሉ። አንቺ ይሄንን ሁሉ ከየት ሰማሽ? ሀገሬው እንዳለ ስለ ኢንላይት ነው የሚያወራው። መቼስ አንቺ እርጅናዋም እየመጣች ነው፣ ጆሮም አልሰማም እያለች ነው። ለዛ ይሆናል። ምን አልሽ አንቺ? ወዲህ ነው። ኧረ እኛት በይ አሉ። ሰልፉ እኮ ከኋላ ነው። ምንድን ነው እዚህ ጋር ስታየን የጥያት ክልንጌዎች እንመስላለን እንዴ? አሳጡት። በጣም ስለቸኮልኩኝ ነው። በእናታችሁ ወንድሜ ሐውልት ወይ ደግሞ ቅርሶች እኮ አይደለንም እኛ እኮ ዩኔስኮ ላይ እኮ ልንመዘገብ አይደለም እዚህ ጋር የተደረደር ነው። እውነት ነው። የጥያት ክልንጌዎች ስለያመራል እንዴ? ይሄ ሆነ ተሰለፍ። አስገቡኝ። ልጅ ይዣለሁ። እኔም አርግዣለሁ። ኧረ እባካችሁ አስቀድሙኝ። ልጅ ይዣለሁ። ይከብደኛል እኮ የኔ እህት። ልጁን ተራ በተራ እየተቀባበልን እንይዘዋለን። 10 አረንጓዴ ጠርሙሶች መሰላት እንዴ እዚህ ጋር ስንደረደር እንዴ? ጡት እኮ አጠባዋለሁ። ለኛስ ምን ማለቴ እኛ እናጠባዋለን አይደል እንዴ? ሰዎች ምድረ አሽቃባጭ። ይሄኔ ሌላ ነገር ቢሆን እያላችሁ ነው። ጋጉንቸሩላ ግቢ አስኮናኝ። እግዚአብሔር ይስጥልኝ። አረ እኔም እኮ በጣም ቸኩያለሁ። አስገቡኛ። አፍህን ዝጋ። አንተ ሙቀራስ እንጭቅ። ዛሬ በእጅ ሰበብ እንዳትሆን። ሰውየውን ለመግደል ምንድን ነው ያነሳሳ? መጀመሪያ ከሰውየው ጋር ጥሩ ጨዋታ ይዘን ነበር። ከዛ ልጃቸው ሲመጣ
ና እስኪ ይሄንን ፎቶ አስተካክልና ውጪ ላሉ አጎት ትልክለታለህ። ልጃቸውን ፎቶውን ካየው በኋላ ማስተካከል እንደማይችል ነግሯቸው መለሰላቸው። ከዛ እኔ ፎቶውን ተቀብዬ ማስተካከል ጀመርኩ። ይኸው ፋዘር አንተ ፎቶ ማስተካከል ነው እንዴ የተማርከው? እሱም ብቻ አይደለም ግራፊክስ ዲዛይን፣ ሞሽን ዲዛይን፣ አኒሜሽን እና ዲጂታል ማርኬቲንግም ተምሬያለሁ። የት ነው ይሄንን ሁሉ የተማርከው? ኢንላይት አካዳሚ ነው። ይሄንን ከነገርኳቸው በኋላ ነው ችግሩ የተፈጠረው። ማለት ምንድን ነው የተፈጠረው ችግር? እስኪ አብራራል። ከዛም ኢንላይት አካዳሚ እንደተማርኩ ስነግራቸው እሳቸው የተማረ ይግደለኝ ይሄንን ሲሉ መጀመሪያ ለአድናቆት ነበር የመሰለኝ። ከዛ በኋላ ግን እሳቸው የተማረ ይግደለኝ፣ እደግመዋለሁ፣ የተማረ ይግደለኝ። ከዛ ቃሉን ሲደጋገሙት ፈልገውት መሰለኝና ወጓቸው። በቃ ይሄ ነው ታሪኩ። Really nigga? በስንት መከራ እንደደረሰኝ ወሬ አልፈልግም። ናሆም ነው አይደለ ስምህ? 25,000 ብር ከ60 ሳንቲም ቅጣቱን ጨምሮ። ምነው ያስቃል እንዴ? ልገምት ዩቲዩበር ወይ ደግሞ ቲክቶከር ነህ አይደለ? የምን ዩቲዩበር? ፕራንክ ነው። እዚህም ገባችኋል። ይገርማል። አሁን ካሜራማኑን ውጣ በለው። ባንኛለሁ። ቀላል ሰው መሰልኳችሁ። ነቅቻለሁ። ውጣ በለው። ሰውዬው ያሟል እንዴ? ስለምን ፕራንክ ነው የምታወራው እንዴ? አንተ የምርህን ነው እንዴ? ምንም ፕራንክ ምናምን አይደለም። ሰውዬ ስራን ያዝ ነው። ክፈልና ውጣ። ወይኔ ወይኔ ወይኔ! እኔ እኮ አመጣጤ ቅሬታ ለማቅረብ እንጂ ልከፍል ራሱ እኮ አይደለም የመጣሁት። ለምንድን ነው የማከፍለው እንዴ? ገና በቅርቡ እኮ ነው ህጋዊ ድሃ ያደረጋችሁኝ። ማለት ቤት ፈርሶብሃል? አዎ፣ እናቷም አባቷም እቺ ብቻ ነች የቀረችኝ ንብረት። እቺም የሌባ አደራ ነች። ሶጣ ይወስዷታል። ኦኬ፣ ዝም ብዬ ልተውን እንዴ? በነፃ ማለት ነው ያስከፈለው። እኔ ምን የቤት ፍርስራሽ እዛው ነው ያለው ወይስ ተነስቷል? እዛው ነው ያለው። በጣም ጥሩ። በቃ የፍርስራሹን ትከፍላለህ። አገሬ 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 ኢትዮጵያ አገሬ መግቢያዬ ዞሬ አገሬ 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 ህይወቴ አገሬ። ሰላም ነው? እንዴት ነሽ? ደህና ነሽ? ወደ ጉዳይ ገባ። ምን ፈልገህ ነው? መታወቂያ ለማውጣት ፈልጌ ነበር። አውጣው። መረጃህን አምጣ። ይሄው። ይሄ አንተ ነህ? አልተሳሳትሽም። ሰው አትመስልም። ምን? ከ2 ወር በኋላ ተመልሰና። ሰላም እንዴት ነሽ? ደህና ነሽ? በእናትህ ወደ ጉዳይ ግባ። ከ2 ወር በኋላ ና ብለሽ ነበር። ይኸውልህ ምን መሰለህ፣ ብዙ ሰዎችን ከ2 ወር በኋላ ኑ ስለምላቸው ተምታታብኝ። ስለዚህ ከ1 ወር በኋላ ተመለስ። እሺ? እመለሳለሁ። ሰላም ምን ፈለክ? ከ1 ወር በኋላ ተመልሰና ብለሽኝ ነበር። ይኸውልህ ምን መሰለህ፣ ሳተረማመሳቸው ተበታተኑብኝ። ስለዚህ ነገና እመጣለሁ። ጠብቂ። ሰላም ነው? ይሄ ሰውዬ ምንድን ነው? ነገና ብለሽኝ ነበር እኮ። ነገ ና። ኖ ትናንትና ነገና ነው ያልሽኝ። ይኸውልህ ምን መሰለህ፣ አሁን ለምሳ ልወጣ ስለሆነ ነገና። እሺ? አፈር ያዝበላሽ። እመጣለሁ። ሰላም ነው? ሰላምህን ይሳ። ቆይ አንተ ሰውዬ ተስፋ አትቆርጥም እንዴ? ምንድን ነው እንደዚህ መሰገጥ? ቆይ አንተ ማን ነህ? እዮ ታጋሹ ታው እንጂ። ቆይ ደግሞ ማን ስለሆንክ ነው ላንተኛ በዚህ በአጭር ጊዜ ውስጥ ምን ሰጠህ? እንደውም እውነቱን ልንገርህ፣ እንሰጣለን። ለምን አንሰጥም? እዚህ የተቀመጥነው ህዝብን ለማገልገል አይደል እንደኛ። ይልመድብህ። አትጥፋሽ ወንድሜ። ልጁን ለመግደል ምንድን ነው ያነሳሳሽ? መጀመሪያ ሀገር ሰላም ብዬ እየሄድኩኝ ነበረ። ከዛ ልጁ ጠራኝና ኧረ በለው። እኔ ምንሽ ሙዬ፣ ይሄ ሁሉ ሰውነት ያንቺ ነው ወይስ ልብስሽ ውስጥ ትርፍ ጭነሽ ነው አለኝ። ያው እኔም እንደ ማንኛውም ሴት ለከፋ ነው ብዬ ዝም አልኩት። ልጁ ግን ድጋሚ ጠራኝና እኔ ምልሽ ግን ሙዬ፣ ሆቴል ውስጥ ምሳ ምናምን ነገር በልተሽ ታውቂያለሽ? ሁል ጊዜ ምሳዬን ሆቴል ነው የምበላው።
በዚህ አይነትማ ለአንድ ቀን ምሳሽን እቤት ብትበይ ሆቴሉ የማይወጣው ኪሳራ ውስጥ ነው የሚገባው ማለት ነው እንዴ። የ20 ሰው ምግብ የሚበላላቸውን ከስተመራተው እንዴት አይከስሩ? ይሄንንም ሲለኝ ዝም አልኩት። ልጁ ግን ሊተወኝ አልቻለም። ቆይ ግን እኔ የምልሽ ሳተርን ፕላኔቷን ታውቂያታለሽ አይደለ? አዎ በጣም አሪፍ። እላይዋ ላይ ያለውን ቀለበትስ? እሱንም አውቀዋለሁ። ሳትዋሺ ንገሪኝ፣ የወገብሽ ሳይዝ ከቀለበቱ እኩል ነው አይደል? አለኝ። አሁንም ግን እንደምንም ችዬው ዝም አልኩት። ልጁ ግን ድጋሚ ጠራኝና እኔ የምልሽ እሙዬ ያንን ውሻ አየሽው? አየሁት። አሁን አይቼዋለሁ። ምግብ እየበላ ነበር። እና ታዲያ ምን ይሁን? ልክ አንቺን ሲያይሽ ነው የደበቀው። እንዲህ ሲለኝ ግን ራሴን መቆጣጠር አልቻልኩ። ከዛስ ምን አደረግሽ ንገሪ። ያው በጣም ተናድጄ ስለነበረ ልመታው ብዬ በጣም ከባድ ውሳኔ እኮ ነው የወሰንሽው። እኔ እኮ ለኮፍ ላረገው ነበር የዘለልኩበት፣ ግን ውፍረቴን ሊቋቋም አልቻለም። እኔ የምልሽ ከዚህ በፊት ውፍረትሽን ለመቀነስ ሞክረሽ አታውቂም? ብዙ ጊዜ ሞክሬያለሁ፣ ግን መፍትሄ አጣው። ለእሱ አታስቢ፣ ቢሊ ያለችልሽ ከራሷ በራሷ የህይወት ተሞክሮች ተነስታ 37 ኪሎችን ቀንሳለች። ይህንን ኪሎ እንዴት እንደቀነሰችና ምን አይነት አመጋገቦችን መከተል እንዳለብሽ፣ ምን አይነት ስፖርታዊ እንቅስቃሴዎችን መስራት እንዳለብሽ ስልጠናዎች ትሰጥሻለች። ይህን ማረጋገጥ ከፈለግሽ ደግሞ ኢንስታግራም አካውንቷ ላይ ሄደሽ ቢሊ ነፂ ዌት ሎዝ ብለሽ ሰርች አድርገሽ ማረጋገጫ ማግኘት ትችላለሽ። በጣም አመሰግናለሁ ኢንስፔክተር። ግን እኮ ልታሰር ነው። ያው ሙሉ አክሰሱን እዚህ እናሟላለሽና የእስር ቤታችን እጩ ሞዴል እናደርግሻለን። Really nigga? ዛሬም እንደተለመደው አሪፍ እንግዳ አለ። ቲክቶክን በቅርቡ ነው የጀመረው፣ ግን በህዝቡ ዘንድ ተቀባይነትን አግኝቷል። ቲክቶከር ነው፣ አብሮን ነው ያለው። በጭብጨባ እንዴት ነህ ናሆሜ? አለሁልህ ሰይፍሻ፣ እንዴት ነው? እስኪ ከህዝብ ጥያቄ እንጀምር። ናሆም ምን አይነት ፊት አለው? መልክ ምን አይነት ነው? ወይል እንግዲህ ያው ሴክሲ ምናምን መባል አይነት ባልሆንም ከጉማሬ ግን መለስ ያልኩ ነኝ። እሺ በጣም ጥሩ። እስኪ የምትወደው ባህሪክ ምንድን ነው? እሺ ደስ የሚለኝ ባህሪ ከጠጣው በፍጹም መኪና አላሽከረክርም። በእርግጥ ባልጠጣም አላሽከረክርም። ለምን? መኪና የለኝም። በጣም አሪፍ። እሺ ዋናው ጥያቄ ብዙ ሰው የሚያውቀው ቲክቶከር እንደሆንክ ነው። አንተ ግን ያው የተለያዩ ሀገራትን እየዞርክ ኢንስታግራም ላይ ሼር የምታደርጋቸው ፎቶዎች ራሱ ውድ ቦታዎች ላይ ሆነ ነው። የገቢ ምንጭ ምንድን ነው? ኦኬ ፎሬክስ ትሬዲንግ ነው የምሰራው። ኦኬ ግን እኮ ሰው ስለ ፎሬክስ ብዙ እውቀቱ የለውም። አንተ በምን አውቀህ ልትሰራ ቻልክ ይሄንን? እንዴ እድሜ ለብርታት ፎሬክስ ከቢግነር ጀምሮ እስከ አድቫንስ ድረስ ለ3 ወር የሚቆይ ኮርስ ይሰጣሉ። ኮርሱ ደግሞ የሚሰጠው በአማርኛ ሲሆን ኦንላይን በቴሌግራም ላይ ነው። ደግሞ በዚህ ሳምንት ለሚመዘገቡ አሪፍ የሆነ ቅናሽ አድርጓል። ያው እዚህ ውስጥ መመዝገብ የሚፈልግ ካለ ቴሌግራም ላይ ብርታት ፎሬክስ ብላችሁ መመዝገብ ትችላላችሁ። እሺ በጣም ጥሩ መረጃ ነው። እስኪ ስለ ትዳር አስተሳሰብ ትንሽ አጫውተን። ኦኬ ካነሳው እኔ ለየትኛውም ሴት አልንበረከክም። የትኛውም ሴት ልታዘኝም ሆነ ልትቆጣጠረኝም አትችልም። ገባህ አይደለም? ሄሎ አንተ ሾካካ፣ ወይ የኔ ፍቅር ያልካትን ሰምቻለሁ። እኔም እወድሻለሁ። ዛሬ ትመጣታለህ። እሺ ባይ። ባለቤቴ ናት፣ እወድሃለሁ እያለች ነው ደውላ። የዚህ ነው ያለው ፍቅራችን። ኦኬ በጣም ደስ ይላል። ይሄ ለብዙዎች አርያ የሚሆን ትዳር ነው። በመጨረሻም ናሁን ብዙ ጊዜ የምትወቀስበት አንድ ነገር አለ። ከበፊት አለቃ ጋር ብዙም አትስማሙም ይባላል። ያው ብዙ ጊዜ ቢሮ አትገባም ትቀራለህ። ምንድን ነው ግን ምክንያት? ሴፍሻ ደግሞ ችግር አለብህ። በቃ እዚህ የመጣ እንዳለ ሳይዋረድ አይሄድም አይደል? በቃ እኔ እዩኝ ብዙ አልወድም። ስለዚህ ስራ ቦታ እቀራለሁ። አለቀ። ይሄ ነው። Really nigga? ና እስኪ የኔ ልጅ ና። እጭ ሊልከኝ ነው ደግሞ። አቤት። እንዴት ነው? እንግሊዘኛ ትችላለህ አይደለ? መጠርጠርስ በደንብ ነው የምችለው የኔ ልጅ። ያው መቼም የእህት ፍቅረኛ አማርኛ እንደማይችል ታውቃለህ አይደለ? እና ያው እሱ ዛሬ እኛ ቤት ይመጣል እና ታስተረጉማለህ። በኋላ የትም እንዳትሄድሽ ሂድ በቃ። What's up family? I am so happy to see you guys. How are you?
ምን ነው ደርቀ ቀረ ተርጉም እንጂ እንዴት ነህ እያለ ነው። እግዚአብሔር ይመስገን። እንዴት ነህ አንተ የኔ ልጅ? he say I am fine, how are you ነው ያለው። I am fine, thank you. So how was life? ኑሮ እንዴት ነው እያለህ ነው። እዛ ደርሷል። እዛ ጤፉ ብትል፣ ዘይቱ ብትል፣ ስኳሩ ብትል፣ ዱቄቱ ብትል ተወዷል ኑሮ። ኧረ አባዬ አረጋጋው እንዴ! ፈረንጆች በጣም ረዥም ወሬ አይወዱም። አጠር ያለ ነገር ነው የሚፈልጉት ነው እንዴ? እንደዛ ከሆነ እንደዚህ በለው፣ ኑሮ በጣም ተወዷል፣ አንተ ብቻ ደገፍ አድርገን እኛ እንቆሰዋለን በለው። he say life is too expensive so you hug us we እንቆሰዋለን። I don't understand. By the way, I like your daughter, especially that curve ass. You feel me bro? Yeah? ኧረ አባዬ ሰውዬ በጣም ባለጌ ነው። ምን እንዳለ ታውቃለህ? ልጅህን በጣም ወድጃታለሁ፣ በተለይ መቀመጫዋን እኮ ነው ያለው። እሰይ እንኳን አለ። እንደውም እንደዚህ በለው፣ ለአንተ ብለን ነው ተንከባክበን ያሳደግነው በለው። he said congratulations, we protect that bunda for you. I like you, my man. Well, my plan is marry your daughter and take her to America. So I want the wedding to be fast. Okay? What do you think? እኔ በቃኝ አባዬ። ምንድነው የሚበቃ ነው? አታዋረደኝም። የዛሬን ቅበረኝ፣ የዛሬን ብቻ ቅበረኝ። እንዴ እኔ እኮ በጣም እየተጨናነኩ ነው። ዲፕሬሽን ውስጥ ገባሁ እኮ። አንተ እኮ አልገባህም። Is there any problem? No problem. No problem. Okay, so we have a deal. Yes. ወይኔ ምኑ ነው ግን ያልኩት እየወራዳ ወረደ። I told you before, I like you. like አበዛ። ኦንላይን ነው እንደ ያየኛል። ታጫውት። ወይኔ ሰውዬው መዛወራት ጀመርኩኝ። ከማን ጋር እንዲጨረስ ተጫወት ነው እየወራዳ ወረደ። አቤት ተጠራው። ዘይ ናሚ ዘይ ወይኔ ይሄ እኮ አይገባም። ወይኔ ምንድን ነው እሱ? አፋጭ የሆነ አትክልት ነው። አትክልት እያረፍክ ብላውሽ። ወይኔ እንካ እስኪ ጨምር። ወይኔ እንዴ ምንድን ነው የምትስቆነቆነው? እያኘከው እኮ አታድርም። ጨምር። ግን እኮ አይበላልኝም። ምንድን ነው እሱ? ዲዘርት ነው። ልክ ኖት፣ አልተሳሳቱም። እሺ እንጀራው እንዳትነካብሽ ትንሽ ብቻ አንድ 5-6 ፍሬ ኬክ አድርግልኝ። ይቅርታ ጌታዬ፣ አይዳረስልንም። አልጠየቅኩም። የእንጭቅ ልጅ ሙጃላ ገልቱ ፉጋ ጨምር። ዝም ብለህ ይረጋጉ ጌታዬ። ጨምር ከሱ ቀይ ክሬም ነጭ ክሬም አንድ ከሱ ጨምር። ብዙ ዘመን ያልኩት ቅጽበት እሱም አሁን ለካ የሰዋዌ ልክ እንዲያው ነው አበባ እንድትፈካ። እውነቱ ግልጽ ነው ህሊና ያለው ሁሉ ላይቀይረው። 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 እውነቱ ግልጽ ነው። እውነቱ ግልጽ ነው። ተበላ ሁሌም ረጋ ብለን በትዕግስት እንንዳ። ህይወት እንዳንቀጥፍ አካል እንዳንጎዳ። ገና ለገና አቺን ዘፈንኩና እየተወኛል ሊመረኛል ምናምን ብለህ ከሆነ እርሳው፣ እንዳታስበው አልመረም። አሁን እሺ ምን አጠፋውኝ? አልታወቀም እንዴ? ዘለልክ እኮ እንዲህ ያለብህ እንዴ? ለምን አንደኛህን ማለት ነው መኪና ነቤት አስቀምጣት ውስጧ ላይ ጥግ ጥጓን ማለት ነው ላይት አድርገህባት ክለብ ለምን አታረገው? እውነት የዛሬን ብቻ ማረኝ። ከዚህ በኋላ አንድ አይደገምም። አንድ ቃል እገባለሁ።
ይኸውልህ ለዛሬ እምርሃለሁ፣ ግን እንዳይደገምሽ። እውነት ትልቅ ሰው ነህ። ገና ሳይክ ነው ያወቅሁ። እግዚአብሔር ይስጥልኝ ነው ማለኛው። እንዴ ወዴት ነው? የጨረስን መሰለኝ። ና አሁን የቀቀሉን ውረድ። ይቀልዳል እንዴ? ኧረ ሼም ነው እንዴ? አንዳንዴ እንኳን አትክልት ብላ እንጂ ከየት ይመጣል የቀቀል ብር? ይቅርታ አድርግልኝ፣ የምበላውን አንተ አልነግረኝም። አሁን ላውረድ። እሺ ቢያንስ እኔንም ስሰጥ ደስ እንዲለኝ ሆያ ሆዬ ጨፍርልኝ። ምን ብዬ ነው መጨፍረው? እሺ ያው መግቢያውን እኔ እነግርሃለሁ፣ ከዛ አንተ ትቀጥላለህ። መጣና በዓመቱ ተመስገን ሳይሞቱ መተናል ተበላ። ቆይ እኔ አንድ ያልገባኝ ነገር አለ። ከ30 ሺህ ተማሪ ውስጥ ነው አይደለ 27 ሺህ ተማሪዎች ያለፉት? እና መች ነው የሌሎች ውጤት የሚለቀቀው? ማለት ብዙ ተማሪ ነበር እኮ የተፈተነው። እንዴት ነው ቆይ ከ16 ሺህ ተማሪ ውስጥ 12 ሰው አሳለፈው? ምን ያስቃል? አያስቅም የሚለው እንዴ? ከዚህ በላይ ምን የሚያስቅ ነገር አለ እንዴ? ሰው እኮ እንዳለ እኮ ቀልደኛ ይሆናል። አረ ወገን፣ አረ ጎበዝ፣ አንዳንዴ ቁም ነገር እናውራ እንዴ። ቆይ ደግሞ በምን አይነት ስሌት ነው ከ1300 ትምህርት ቤት ውስጥ አንድ ተማሪ እንኳን ማያልፈው እንዴ? የደረጃ ተማሪዎች እኮ አሉ፣ አንደኛ፣ ሁለተኛ፣ ሶስተኛ ምናምን የሚወጡ እንዴ። አረ አንዳንዴ አረ ግጥጥ ያለ ሳክስ። አረ ማን እንደሚያሳዝነኝ ታውቃላችሁ? በዚህ ሰዓት እነዛ 1300 ትምህርት ቤት ውስጥ እየተማራችሁ ያላችሁ 12ኛ ክፍሎች ገና ዘንድሮ ኢንትራንስ የምትወስዱ ማለት ናችሁ። እግዚአብሔርን ውጡ፣ ገንዘባችንን ስጡ፣ ምናምናችሁ ውጡ። እዛ ትምህርት ቤት እየተማራችሁ መቼም አታልፉ። ይሄ ለእናንተ ትልቅ ትምህርት ነው። አይ ግን ቁም ነገር በቃ አሁን ሲሪየስ፣ ዘንድሮ ውጤት ያልመጣላችሁ 12ኛ ክፍል ተማሪዎች ማለት ነው። እግዚአብሔር ማንንም እንዳሰሙ ፈጣሪ ለእናንተ የተሻለውን ነገር አስቦላችሁ ሊሆን ይችላል። ማን ያውቃል? ለበጎ ነው ብላችሁ ለፉት። ጀለስ ነች አይደል? አይ ቲንክ ከፍተኛ መጣችሁ። ማን ያውቃል? እናንተ ጋር ወደፊት ተቀጥራ ልትሰራ ትችላለች። እንዳሰሙ ማንንም። ይመቻችሁሽ። በቃ እማዬ፣ አባዬ፣ ፍቅረኛዬ ናሆም ማለት እሱ ነው። ሰላም ዋላችሁ? እንዴት ዋልክ? አረፍ በል እባክህ። እሺ። እንዲሁ ሳየው ደህና ልጅ ይመስላል። በምን አወቅ? አታይም እንዴ እጁ ላይ ይዞ የመጣው? የኔን የቀበሌ የ5 ወር ደሞዜን እኮ ነው አንጠልጥሎ ያመጣት። አንቺ ራሱ ብትሸጪ ከዚህ እኩል አታወጪም። ድሮም አንተ መጠጥ ስታይ ይፈላብሃል። እንዲህ ነው የሚያደርግህ ዘይ። እና እሷን ነገር ለእኔ ነው አይደል ይዛት የመጣው? መቼስ ይዛት ልትመለስ አይደለም አይደለ? አዎ። ኧረ ያው እሺ። ከልጄ ጋር ታዲያ የት ነው የተዋወቃችሁት? ጭፈራ ቤት ነው? ማን ነው የበጎ አድራጎት ስራ ስትሰራ ነው አግኝቻት የተዋወቅ ነው። ልጄን ግን ምኗን አይታ ነው የወደድካት? ያው እርሶ ሚስቱን ሲያዩ የሻፈዱበትን ፓርት አይቼ ነው የሻፈድኩት እኔ። ስታፒት ጸባያን አይቼ ነው የወደድኳት። ጥሩ ልጅ ነው የወለዱት ዛሬ። ፊደል ግን ቆጥራል? አዎ በሚገባ። የት ነው የተማርከው? ሀገር ውስጥ አይደለም ውጪ ሀገር ነው። አላልኩሽም? ደህና ልጅ ነው። መቼስ በስኮላር ነው አይደለ? አልተሳሳቱም። እና በየትኛው ድርጅት በኩል ነው የሄድከው? በግሬስ ኤዱኬሽናል ቪዛ ኮንሰልታንሲ በኩል ነው የሄድኩት እኔ። አንድ መቀለበው አሳማ ነበረኝ እንዳልከው አመለጠኝ። ወይኔ እንዴ! ታዲያ ከዚህ በፊት ምዝገባ ላመለጣችሁ እኮ ለአጭር ጊዜ የሚቆይ ትልቅ እድል አመቻችቷል ግሬስ። ደግሞ የተለያዩ አገልግሎቶችን ያለምንም አይነት ቅድመ ክፍያ ነው እየሰጠ የሚገኘው። የምርህን ነው? ግን ህጋዊ ናቸው አይደለ? አዎ፣ ከመንግስቱ ላኮ ሰርተፍኬት ተሰጥቷቸዋል። ምስክር ደግሞ እኛ አለን። አድራሻቸው የት ነው ታዲያ? ቦሌ ደንበል ቢትወደድ ባህሩ ህንጻ 8ኛ ፎቅ ላይ ያገኟቸዋል። ደግሞ ምዝገባ በአካል ነው። አንተ አሳማ ቶሎ ተነስ። እንዴ ፋዘር፣ የመጣሁበትስ ጉዳይ ከአንድ ወር በኋላ ተመልሰና። አንቺ ለምንድን ነው አባትሽ ቀበሌ እንደሚሰሩ ቀድመሽ አልነገርሽኝ? ፋዘር፣ የኮቴ ከፍዬም ቢሆን ዛሬ ጨርሱልኝ።
Really, nigga? አስቤሽ አላውቅም አንድ ቀን What's up, Riri? What's up, Rocky? አይገርም ሳስብሽ እኮ ነው የደወልሽው አይደል? ወረኛው የምሬን እኮ ነው። ሁሌም ልቤ ወሰላለሽ ምግብ ስበላ ራሱ አጠገብ ያለሽ እየመሰለኝ ለኔም ላንቺም 2 ሳህን እንጀራ እኮ ነው የምበላው። ኡፍ አሁን ወሬውን ተውና መቼ ነው የምንጋባው? ሰርግ? አዎ ምን ነው? አይ አለ አይደል ያው ሁለታችን ለምንጋባው አዳራሽ ሙሉ ሰው መንፈራገጥ አሁን ምን ይሉታል? አታስብ፣ ትንሽ ሰው ጠርተን ነው የምንጋባው። እንዴ እሱስ ቢሆን ሱፍ፣ ቬሎ፣ ሜካፕ፣ ጸጉር፣ ፎቶ ምናምን ቀላል መሰለሽ እንደውጪው? ለሷ አትጨነቅ፣ ፖል አለ። ምን ድሮ መጠራጠርሽ ነበር? እሺ ጭራሽ ቅምጥሽ ነው የኔን ሰርግ የሚደግሰው? አረ እንደሱ አይደለም፣ ተረጋጋ። ፖል ስቱዲዮ ማለት በ7500 ብር ብቻ የከለር ቬሎን ጨምሮ 4 ቬሎ፣ 2 ሱፍ፣ ካባ፣ የአበሻና የአፍሪካ ልብስ፣ ሜካፕ፣ ጥፍር፣ የሴቶችና የወንዶች የጸጉር ሳሎን እንዲሁም ደግሞ የመስክና የስቱዲዮ ፎቶ ያካተተ ፓኬጅ ያዘጋጀ ድርጅት ነው። እና ቀድመሽ ለምን እንደዛ አላልሽኝም? ግን እኮ ከድሮም ጀምሮ ሴት ልጅ ብልህ ናት ይባላል አይደል? ግን ያው አሁንም ቢሆን ከመጋባታችን በፊት ማወቅ መፈልጋቸው ወሳኝ ነገሮች አሉ። ኡፍ እሺ ምንድነው? አንደኛ አሪው ኖርማል ወይስ ሻሽ አስረሽ ነው የምትተኝው? 2 ካኳ በተር ተቀቢያለሽ ወይስ አትቀቢም? 3ኛ ቢጃማ ቀየረሽ ነው የምትተኝው ወይስ በዋልሽበት ልብስ ነው የምትተኝው? 4ኛ እግርሽን አስበሽ ትታጠቢያለሽ ወይስ ሻወር ስትወስጂ ነው አብረሽ የምትታጠቢው? 5ኛ እና የመጨረሻ ሽንኩርት ስትከትፊ አይንሽን ያቃጠልሻል ወይስ አያቃጠልሽም? አረ እኛት በል መስቀል ደርሷል ማለት ነው እና ቲክቶክ ላይ ፒፕል ኦፍ ኢትዮጵያንስ ማሽቃበጢንግ ፎራስ በት እንደ ጉራጌ ፒፕል ተወካይነቴ we don't accept this types of shit ምናልባት ስጋውና ቅቤው ከናንተ ከሆነ we have it አለበዚያ ግን ማለት ነው እዛው በቀይ ወጣችሁ እዚህ እየመጣችሁ እኛ አትበሉብን። ይሄንን ቪዲዮ ጺም ላላችሁ ወንዶች አድርሱልኝ። ምን ነው እናንተ እንደዚህ ጭምልቅ አላችሁ? እንዴት ሊያረጋችሁ እንዴ? ጺም እኮ ይሄን መሰረታዊ ነገር አይደለም። እግር አይደል እጅ አይደል? አትራመዱበት፣ አትበሉበት እንዴ። አገጭና ጉንጭ እኮ እኛን እያያችሁ ነው ምን እንደሆነ ራሱ ያወቃችሁት። ጺማችሁ እንዳለ ለነገሩ እንደዚህ ሞላ ያለ ጺም ያለው ሴት አለ። እንደ አዲስ አበባ መንገድ እዚህ ጋር ይጀምራል፣ እዚህ ጋር ባዶ ይሆናል፣ ከዛ እዚህ ጋር ይቀጥላልና ከዛ እዚህ ፊት ለፊት ይመጣና ጺም የሌለው እንዲላል። አረ እፈሩ እንዲህ ስታኩ እንደምትውሉ እኮ እናውቃለን። አትጫማለቁ፣ እኛ አትበሉ እንዴ። ጺም ነው ጺም ቢሆንማ አትጨማለቁ እንዴ። ትሽ እንጭቅ የሆነ ሰውዬ ምን ሆነ ነው? አባቷ ልጁ ከሚስት ወጣ ይከተሏታል እኔ እንዳልመጣ ሆና ከተገኘች ደግሞ ከኔ ጋራ ያኔ የሚሆኑት ሳይወራ። ቆይ እንዴት ማለቴ ምን አርጋቸው ነው? ቤተሰቦቿ ጭራሽ አይወዱም በእድር ሰፈሩ እኔን ነው የሚያሙ ወዳለች ፍንዳታ ሰው ካልጠፋ ይላታል እሷን ስማችን ጠፋ። እባክህ እነሱን ተዋቸውና ልጅቷ ግን እንዴት ነች? እንደሷ የኔን ማነቅና ቅርብ አዋቂ ናት ልበቀና ምን አለ ሁሉም እንደሷ ቢረዳ ሰው ከበገንዝ ከሚያረጓዳ። ቆይ ግን ምንድን ነው የሚሉ ፍንዳታ ና ምን አባቱ ሊለኝ ነው የእንጭቅ ልጅ። አቤት መታወቂያ የት አለ? ይኸው አምጣ። እንካ። እሺ በቃ ወዴት ነው? የጨረስን መሰለኝ። ሂድ አልኩ። ወጣኝ። ናው ስልክህን አምጣ። ለምን ፍተሻ አለ? ግን እኮ ያለማዘዣ ስልኬን እንድፈትሽ ህጉ አይፈቅድልህ። እውነትህን ነው። እሱን ሂድና እዛ ነገራቸው። እሺ አሁን ስልክህን ታመጣለህ ወይስ በፍቅር እንጨርሰው? ቆይ እሺ ፓስወርዱን ልክፈትልህ። ያው ፈጣሪ ውሰደኝ ወይ የዛሬን አሳለፈኝ ወይ ጉድ። ናዘመነ ካሴ ናወንዱ እንዳንተ አይነት መቶ
ምነው በወለዱ ሶሪ ልዩ 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 ቀን ነው ልዩ ዊ ሜድ ዊ ዲድ ኢት ዊ አር ሻምፒዮን። ይኸው ተመረቀ። ለበስ ነው አያልፍለትም ብላችሁ ነበር። ለበስ ነው። ይኸው ልምከራችሁ፣ ተማሩ፣ ጣሩ፣ ጋሩ፣ ልፉ። ትምህርት ወሳኝ ነገር ነው። በነገራችን ቢያንስ ከ4 ዓመቱ 3 4 2 እንኳን 5 ወር ምናምን ግቡ። ከዛ ልበሱ። ይኸው እኔ እንደማንም ማለት ነው ልፋ ብሮ ላይ አልጮህባችሁ። በተግባር ነው ኢንስፓየር ማድረጋችሁ። እኔ ማካበል አልፈልግም። ለእናንተ ብዬ ነው ኢንስፓየር ለማድረግ እንጂ እኔ እንደውም እንድታዩት እራሱ አልፈለኩም ነበር። እንደውም ማለት ነው ከዚህ በኋላ እንድታከብሩኝ እፈልጋለሁ ማለት ነው። እንደውም ፕሮፌሰር ነው እንድትሉኝ ነው የምፈልገው። እስኪ አንዴ ፕሮፌሰር በማድረግ ነው እንደውም የተመረጥኩት። የት ታውቃላችሁ? በማድረግ ነው መፍትሄ እንዴ ለራሴ የሰጠሁት ይገባኛል። ለፋው እንዴ ይሄ ቪዲዮ ለኢትዮ ቴሌኮም አድርሱልኝ። ምን ነው እናንተ እንደዚህ ጭምልቅ አላችሁ እንዴ? የፍቅር ጥያቄ እኮ አይደለም የጠየቅናችሁ። ሪጀክሽን አበዛችሁ በጣም እንዴ። ኔትወርኩን አስተካክሉልን። በተለይ ደግሞ አንሊሚትድ እንዴ ልክ ስደውልላቸው ማለት ነው። ምናልባት የምትጠቀመው ስልክ 4G ሰፖርት አያደርግም ይሆናል። ያረጋል። ኦኬ እሺ፣ እስኪ ሲም ካርድህን አውጣውና መልሰህ ከተሞክረው። ሞከርኩት፣ እንደሱም አይሰራም። ኦ በቃ ያለህበት ሰፈር 4G ሰፖርት አያደርግም፣ ለዛ ይሆናል። አዲስ አበባ ነው ያለሁት፣ ሰፖርት ያደርጋል። ኦኬ እንደዛ ከሆነማ በቃ ስልክህን ሪስታርት አድርጎና መልሰህ አብረው ይሰራልሃል። እከክ አረ እኛ ህፃናት እኮ አይደለም እንዴ። ይኸውላችሁ እኛ አማራጭ አለን። እሺ ቀይስ ማለት እንችላለን። ሳፋሪ አለ። እኛ ይሉኝታ ይዞን ነው። እናንተ ተጠቀሙ። ይሄን ሁሉ ጊዜ ይሄን ሁሉ አመት ክፉንም ደጉንም አብረን አሳልፈናል ብለን ነው እንጂ ቀይስ ማለት እንችላለን። አትጨማለቁ፣ አስተካክሉት።